ምን ልን የመጣሁት ሊዮኔል ሜሲ ይችላል፣ ምን አይነት ታምረኛ ተጫዋች ነው፣ ኧረ ተጫዋች እስከሱ በኋላ ምናምን ልል አይደለም። በቃ ንጉሱ የሚገባው ቦታው ላይ ተቀምጧል። ከላይ እንደምትመለከቱት ከዚህ በፊት በዓለም ዋንጫ ታሪክ ብዙ ጎልን ካስቆጠሩ ተጫዋቾች መካከል ሚሮስላቭ ክሎዝ ላይ የሚደርስ ለአመታት ጠፍቶ ነበረ። ሊዮኔል ሜሲ 13 ጎሎችን ነበር ያስቆጠረው። ትላንትና አልጄሪያ ላይ ብቻውን 3 ጎል አስቆጠረና ትሪክ ሰርቶ ገና በመጀመሪያው ጨዋታ ማለት ነው፣ በዓለም ዋንጫ የመጀመሪያው ጨዋታ የሚሮስላቭ ክሎዝን ሪከርድ መጋራት ቻለ። ገና በመጀመሪያው ጨዋታ። ከዚህ በኋላ ገና አርጀንቲና 2 የምድብ ቀሪ ጨዋታዎች አሏት። እንዲሁም ደግሞ በዓለም ዋንጫው በምትጓዝበት መንገድ ሁሉ ከዚህ በኋላ የሊዮኔል ሜሲ ተጽዕኖ ቀላል አይደለም። በየጨዋታው ምናልባት ጎሎችን ሊያስቆጥር የሚችልበት እድል በጣም ሰፊ ነው፣ ከትላንቱ ጨዋታ በኋላ እንደተመለከት ነው። እና ምን ለማለት ነው፣ ንጉሱ የሚገባው ቦታ ላይ ተቀምጧል።